ጸለይኩ ምን አልኩ እናቴን ሊመልስልኝ አልቻለም እናቴን ደረስኩልኝ ስላት ነበር ምን አለ ፈጣሪ እናቴን ቢያርልኝ አይነቱን አይለቅም የጎጆአችን ማገር ግርማ ተው ልጄ እባክህ ተው ልጄ ተው የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው ሰላም የዩቲዩብ ቤተሰቦች እንዴት ናችሁልኝ ደህና ናችሁ እንግዲህ ብሎግ የመጀመሪያ ስለሆነ እንዳትፈርዱብኝ ማለት ነው ዛሬ አይነ ሁሉ እንዴት እንደምሰራው ላሳያችሁ ነው እንዴት ሜካፕ ተሰርቼ እንደምቀየር እንዴት ነው ካራክተሩን የምተውነው የሚለውን እንግዲህ ዛሬ ላሳያችሁ ነው ማለት ነው አብረን እንውላለን ይሄን ዩቲዩብ ቻናል ሰብስክራይብ አድርጋችሁ አብረን እንቀጥላለን ቤተሰቦቼ በዚህም ስራዎች ይዤላችሁ መጣለሁ ሰላማችሁ ይብዛልኝ ዛሬ ግን እንዴት ነው አይነ ሁሉን የምሰራው ምናልባትም ትንሽ የቲክቶክ ቪዲዮ የምንሰራው እንዴት ነው ያችን ቪዲዮ የምንሰራት ምን ያህል ጊዜ እንወስዳለን ወይስ እናንተ እንደምታዩት በሁለት ደቂቃ ነው የሚያልቀው የሚለውን ለማወቅ ዛሬ እንግዲህ አብራችሁ መዋል ይኖርባችኋል ማለት ነው ይሄን ቪዲዮ ለሌሎች እንድረስ ኮፒ ሊንክ አድርጉት ላይክ አድርጋችሁ ጀምሩ ቪዲዮውን ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ በዚህኛው ቻናል መጥቻለሁ ማለት ነው እንዴት ነው ወደ አይነ ሁሉ ገጸ ባህሪ የምቀየረው ተከተሉኝ አብረን እንውላለን እዚጋ እንግዲህ ለቀረጻ ግዴታ የሚያስፈልጉ እቃዎች ናቸው እነኚህን መያዛችን እርግጠኛ ሆነን እንወጣለን ይሄኛው የድምጽ እቃ ነው ማለት ነው ወደ ስራ እቺን ነገር ኤርፓድ ተረሳች ወረድ ላለን የወጣ ነው ደረጃ ማለት ነው ከኛ ያው ሶስተኛ ፎቅ ላይ ስለሆነ የምኖርበት ኮንዶሚኒየም ነው እንግዲህ ከኮንዶሚኒየሙ እየወጣን ነው ፈጠን አረማመዳችን ፈጠን ያለ ይሆናል ወደ ስራ ስንሄድ ያው ግዴታ ቀጠራችሁትን ቀድማችሁ ለመገኘት 30 ደቂቃ ቀድሜ ደርሳለሁ ብዬ አስባለሁ ስለዚህ ይሄን ደቂቃ ደስላለ ብዬ በነገራችን ላይ ቅድመ ታክሲ ላሳያችሁ ቅድመ ታክሲ እንግዲህ የኔ ቅድመ ታክሲ ባጃጅ ነው ማለት ነው በባጃጅ ነው ወደ ታክሲው የምንሄደው ያው ከባጃጅ ወርደን እንግዲህ ወደ ታክሲ ተራው ነው ታክሲ ደግሞ ምን ያህል ጊዜ እንደሚያቆየና ያለ በርግጥ ታክሲው አስቸጋሪ ነው ቅድመ ታክሲ አለ ይገኛልና ታክሲ ግን ትንሽ ያስቸግራል እስኪ ሄደና ያለ ቤተሰብ ጉዞ ረጅም ያለውበትን እንግዲህ ገምቱ በርግጥ ትንሽ ራቅ ይላል በመንገድ ላይ ብቻ አንድ ሰዓት ልፈጅ ይችላል ይሄ ያው የሁሉም አዲስ አበባ ነዋሪ ህይወት ስለሆነ አንተን አይከፋኝም ግን እግረኛ መሆኔን መቼም አትጠራጠሩም እሺ እንገዛለን ነው የምትሉት መኪና እንገዛለን እሺ ያላችሁ ሰብስክራይብ ካረጋችሁ ገዛለሁ አርጋችሁ ከሆነ አርጋችኋል ገዛውት በቃ እና እስኪ ያለ የለም የሚለውና ያለን እንዴ ነው ቪሎግ ግን ሲሰራ እንዴ ነው የሚጎበኙትን አያለውና የሚታይ ነገር የለም መኪና ምናምን ያለ ሰው መኪና ለማሳየት ምንድነው ቢልብዬ ነው ዝቅ አድርጌ ማሳያችሁ ጀማሪ ስለሆንኩ ነው ጀማሪ እንዴ ነው እዚህ ጋር በጣም ላሳያችሁ ከባድ የሚሆነው ያው የታክሲ ግፍ ያለ በዛ ላይ ታክሲ አካባቢ ስትቀርጹ የሰውን ሪአክሽን ላለማየት ስላልቀረጽኩት ማለት ነው ቀጥታ መገናኛ ከወረድኩ በኋላ ነው ማሳያችሁ ቤተሰብ እዚህ ጋር እንግዲህ መገናኛ ደርሰን ነው ማለት ነው መገናኛ ከደረሰን በኋላ ወደ እነሱ እየሄድኩኝ ነው እንደ አጋጣሚ ሆኖ እዚህ ጋር ድምጽ ተበላሽቶብኝ ነው ድምጽ አልተቀረጸም ነበር ነገር ግን ቀጥዬ ላሳያችሁ ያሰብኩትን እስከዛሬ ስቀርጽ የነበረውን እንቅስቃሴና የነሱን አንዳንድ ባክግራውንድ ላሳያችሁ ቆይ እግዚአብሔር ማን ነው የሚሰጠኝ ከፈለክ ተቀብለ ስጠኝ ሚሰጠኝ ባይሰጠኝ አንተ ምን አገባ ሲጀመር ትጋራም ሽማግሌ እዚህ ጋር እንግዲህ ቤተሰቦች ይሄንን ስራ ስንሰራ ሜካፑን የሰራችኝ ይዋዳን ነበረች እንግዲህ ይሄኛውን ስራ በእርግጠኝነት ታውቁታላችሁ ብዙዎች በጣም የወደዱትና ከ3 ሚሊዮን በላይ እይታን ያገኘ ቪዲዮ ነው ሜካፕ አርቲስት ነች እንግዲህ ይዋዳን ከትወና ባለሙያነቷን ባሻገር ሜካፕ በጣም ብዙ የሰራችበት ሙያዋ ነውና ይሄኛውን ሜካፕ ሷ ነበረች የሰራችኝ አይነ ሁሉ ነው እንደምታዩት እንግዲህ አሳምራ እየሰራችኝ ነው ላይነ ሁሉ ማለት ነው ያው ስለ ይዋዳን የትወና አቅም መቼም አውርቼ የምዘልቀው አይደለም በጣም እሳት የላሰች ተዋናይ ናት እንግዲህ ካራክተሯን በደንብ ተላብሳ ተጫውታ እናንተንም በደንብ እንድታስተምራችሁ ሆና አቀርባልኝ ጥሩ ሐሳብ መልእክቴን ያስተላለፍኩባት ተዋናይ ናት ከሰሯቸው ተዋናዮች መካከል እንደ አንደኛም የምመድባት ተዋናይ ናት በርግጥ ሌሎችም ሌላ ተሰጥኦ ያላቸው ናቸው ግን ትለያለች ከነ ሜካፕ ችሎታዋ ማለት ነው
እጠብቅሃለሁ። ይሄኛው ደግሞ ለጭላሉ አዋርድ የሰራሁትን ቪዲዮ ስንሰራ የነበረው ሞመንት ነው። ለምንሰራው ስራ እየተዘጋጀን ነው። ቦት እያረጋችሁት እዚህ ጋሮባም ካሜራማን እና እንዲሁም ዳይሬክት ያደረገ የነበረ ይሄኛው ከጀርባ እያሳየዋችሁ ያለሁት ደግሞ እኛንን የገነባ ነው። ይህንን ስራ ስንሰራ እዚህ ጋር ምንም የጎዳና ቦታ አልነበረም። ነገር ግን እኔ አምጥተን እንጨት አምጥተን እንዲሁም የወዳደቁትን ማዳበሪያዎች ምናምን ሰብስበን ነው ይችን የሰራናትና ስለዚህች ቦታ እያወራ ነበር። እንደምትሰሙት እንግዲህ ሪል ስቴት ያላችሁ ስፖንሰር አድርጉኝና ቤት ስጡኝ ያልኩ ነው የምገኘውና እንግዲህ እዚህኛው ላይ ይህን ሰርተን ከጨረስን በኋላ ልብስ ቀያይሬ የሰራንበትን ምግብ ከምንጥለው እንደው ብንሰጠው ለሰው ብለን እንስ ስንል እቺታችን እዚሁ ብንበላው ሳለችኝና እዚሁ አካባቢ ነው የምትኖረው። በጣም የምታሳዝን አብሬያት በላሁኝ ማለት ነው። በጣም ጥሩ ጊዜ ነበረ። አሁን ወደ ዋናው ዛሬ ላሳያችሁ ወደ ፈለኩት ብሎግ ልመለስላችሁ ማለት ነው። ይሄ ዛሬ ስንቀርጽ ሙሉን አብረን የምንውልበት ነው ማለት ነው። አሁን እንግዲህ ልብሳችን አወላልቀን ሜካፕ መሰራት እንጀምራለን። ሜካፕ የሚሰራ ልጅ እንዳጋጣሚ ስላልመጣ እኛው ራሳችንን የምንሰራው እኔና እስሩ ነን ማለት ነው። እየሰራ ነው ያለ ነው። ሜካፑ በዚህ መልኩ ተሰርቷል። ቀጣይ ልብስ መልበስና ጫማ ማሰር ነው የሚሆነው ማለት ነው ስራው። ከዚህ ቀጥለው ጃኬቱን ስለብሰው ነው። በእርግጥ እኔ ልብሱን መልበስ ከጀመርኩኝ በኋላ ሙሉ የኔ ማንነቴ ነው የምረሳው። ብዙ ጊዜ ቀና ብለህ ሂድ እንዲህ አድርግ ምናምን ይሉኛል፣ አልችልም እና አይነኩሉን እኔ ራሴ አይታወቀኝም። ያንን አክቲቪቲና አክሽን ሳደርግ ኮስቹም ሙሉ በሙሉ ከቀየርኩኝ በኋላ እኔም አክት ማድረግ የምችለው ራሱ እንዳይነኩሉ ነውና ልብሱን ለብሼ ምንም አይነት የወጣት እንቅስቃሴ ማድረግ አልችልምና እንደምታዩት ልብሱን ቀይረን የምንቀርጽበትን ቦታ እያየን ነው። እንዳጋጣሚ ይሄ ቀይ የለበሰው ወንድማችን ግን የሚናገረው ነገር በጣም አሪፍ ነው። እንዳጋጣሚ እኔ ልሰማው አልቻልኩም እንጂ ቪዲዮን ካየሁት በኋላ አንዳንድ ሀሳቦቹ ደስ ይላሉና የሆነ ሊያስረዳት እየሞከረ ያለው ሀሳብ አለ። እንግዲህ ከኮኪ ጋር ያወሩ ነውና የሆነ ሊያስረዳት የፈልገው ሀሳብ አለ። እስኪ ስሙት። ስለነገ የተከታተላቸው ነው አታስቡ። ሶ you have to believe it። በቃ አለቀ እኮ። ስለነገን ያውቃሉ። ምንድነው የሚያስጨንቃቸው? ድንግጥ ብለው ወይ ብለው ምንድነው የሚያስጨንቃቸው ማለት ነው? አቀድ እሱ ነው who create you ማን ክርስቶስ ነው። ክርስቶስ ምን አደረገሽ እኮ? ይኸውልሽ ሲወድቅ ሲነሳ ምንድን ነው ያነጋገረሽ? እዚህ ጋር እንግዲህ የምንሰራውን የምንቀርጸውን ሲን ብሎኪንግ እየሰራ ነው። ከዚህ በኋላ ካሜራማናችን ይቀርጸናል ማለት ነው። ከዛ ነው ዞር ሲል ከዛ ክርስቶስ ይመጣ ያው ዳይሬክት የምናደርገው ተባብረን ነውና ከስሩ ጋር ዳይሬክት እንዴት እንደሚደረግ እያወራን ነው። ካሜራማናችን ደግሞ እንደምታዩት የአርሰናል ደጋፊ ነው። አዎ ኮኪ ደግሞ ያ ትንሽ እያዛገች ነው። በቆሎ ሾጣጣው እዚህ ጋር ደግሞ ካሜራማን ሆነናል። አዎ ይኸውላችሁ ቀርጻለሁ። ዋናው ነገር ደግሞ እዚህ ነው። ምንድነው ያው በአንደኛው በኩል የሚተጉን ሲሆን እኔ መቅረጽ አይቀርም። ያው ምንም ችግር የለውም ለመቅረጽ ካሜራ ሰራለሁኝ ማለት ነው። እዚህ ጋር እየቀረጽኩት ነው። አቤት ካሜራ ሰራር እንዴት ነው አይነኩሉ ካሜራ ዝቀርጽ እንዴት አያችሁት? እንዲህ እያለን እንግዲህ እንደምታዩት ካሜራማናችንም እንዲህ ዘና እያለ ከኮኪ ጋም እየተዛዛጉ ምናምን እንዲህ እሷም ስክሪፕት እያናበበችን ከ2 ሰዓት በላይ ጊዜ ፈጅተን ቀረጻውን ጨርሰን ወደ ሌላኛው ክፍል እየሄድን ነው ማለት ነው። ያልተፖሰተ ቪዲዮ ሀሳብ ስንቀርጽ ነው። ይሄኛው እንግዲህ ቦታ ፍለጋ ነው እንዲህ የምንንከራተተው። በነገራችን ላይ ከአንድ ቦታ ወደ አንድ ቦታ ስንሄድ ያው በእግራችን ብዙ እንከራተታለን። የእውነት ብዙ አሁን ይሄ አሳጥሬው ነው እንጂ ረጅም ሰዓት ነው የተንቀሳቀስ ነው ቪዲዮን ለመቅረጽ ማለት ነው። በስተመጨረሻም ዞረን ይሄኛውን ቦታ መርጠናል። እዚህ ቦታ እንግዲህ ልንሰራ ነው። ይሄኛውን ቪዲዮ ስላላያችሁት ብዙ ሜኪንጉን አላሳያችሁ። በጣም ያበደ ቪዲዮ ነው የሰራ ነው። ኤዲት አድርጌ እለቅላችኋለሁ ጊዜ እስኪደርስ ግን ያው ጠብቁ። ፎሎወሮቼ ታገኙታላችሁ። ቪዲዮውን እዛው ቲክቶክ ላይ ይጫናል። እዛው ጠብቁን ማለት ነው። በጣም የወደድኩት ሀሳብ እና በጣም በጥሩ የሰራ ነው ቪዲዮ ነው። እንዲሁም እስሩም ጥሩ የተወነው ትወና ነውና የምትማሩበት ሀሳብ ነው። በትክክል የምትማሩበትን ሀሳብ ነው ይዘን የመጣ ነው። ታገኙታላችሁ። እንደገና እዚሁ በቆምንበት ደግሞ ሌላ ሀሳብ መጣ። ምክንያቱም እዚሁ ብንቀርጽ መንገድ ስለሆነ ድምጽ በጣም ይበጠብጠናል። ይሄን ቦታ አይሆንም እንቀይረው ተባባልና ወደ ሌላ ቦታ ሄድን ማለት ነው። ሌላ ቦታ መርጠን ደግሞ ለመቅረጽ ከጀመርነው በኋላ ነው እንግዲህ ሀሳቡን የቀየርነው። እንዲህ እንከራተታለን። የሚገርማችሁ ለእናንተ እችን ቪዲዮ ይዘን ለመምጣት እዚሁ ላይ ሰብስክራይብ። አዎ እንደምታዩት ኮኪ እያዛገች ነው። ማዛጓን አላቆመችም። ተጫዋች ናት በእርግጥ ኮኪ። አሁን ያገኘነው ቦታ ጥሩ ቦታ አግኝተናል። እዛ ቦታ ላይ
ለመስራት ወስነናል ማለት ነው። ይሄኛው በጣም የሚያምር ቦታ ላይ ነው ልንሰራ ያሰብነው። ምን ማለት ነው? ለምን እንዲህ ትላለህ? ቆይ ልጄ ተረጋጋሽ። አልረጋጋም። ለእናቴ ስንት ነገር እያረኩ ነበር። እናቴን ደረስኩልኝ ስላት ነበር። ምን አለ ፈጣሪ እናቴን ቢያርንልኝ። እንግዲህ እዚህ ላይ በጣም ጥሩ ትወና ነበር የተሰራው። ጥሩ ቀረጻ ቀረጽን። ረጅም ሰዓት ነው የወሰደብን። ቪዲዮ እንዳልኳችሁ ታዩታላችሁ። ተው ልጄ እባክህ ተው ልጄ ተው። ቀርጸን ጨረስን ማለት ነው። ከዚህ በኋላ የሚሆነው እንግዲህ የፋይናል ልብስ መቀየር ነው። ልብሴን ቀይሬ ስመጣ አሳያችኋለሁ። ቤተሰቦቼ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቀጣይ ቪዲዮ እስክንሄድ ሰላማችሁ ይብዛልኝ። እንግዲህ የዛሬ ቀረጻ ይህን ይመስል ነበረ። እንዴት ነው ዛሬ? ማርያም በጣም የሚገርም ነው የሰራ ነው። ያው ስሩ ያዩታል በኋላ ፖስት ሲሆን እንግዲህ ፖስት ሲሆን ታገኙታላችሁ። ቤተሰብ ዛሬ እንዲቀርጸናል። ጸጉሬ ግን ገና አልታጠበም። ያው እንደሸበተ ነው፣ ግን ሲታጠብ ጥቁር ይሆናል ብለን እናስባለን። እና ደግሞ ዩቲዩብ ላይ ምን መጣለን ቤተሰብ፣ ይህን ድራማ ይዘን ጠብቁን። እዛ ላይ መልካም ጊዜ